የዛሬውን ቪዲዮ ቢም እና ኮላብ ቱሎችን በለው ኢትዮጵያዊ ነው። ስሜታዬ ታምሩ ይባላል። ያው ይህ ቪዲዮ በኢጎ ምናምን እንደምትሰሩ ባለሙያዎች ለምሳሌ እኔ ነኝ ይህን ፕሮጀክት እንደዚህ እዚህ ደረጃ ያደረስኩት ምናምን እኔ ነኝ እንደዚህ ምናምን እናንተ ነው። ስፔሻሊ ደግሞ ለኦፊስ ካልቸራችሁ የሆነ ሰው ይመጣል፣ የሆነ ሰው ይሄዳል፣ ለሆነ ደግሞ በጣም ይሆናል። እና አሁን ለምሳሌ ቢም ሶፍትዌሮች መካኒዝሞች አሏቸው፣ የኮላቦሬሽን መካኒዝሞች ማለት ነው። አንድ ኦፊስ ውስጥ ሆኖ ኢንተር ዲፓርትመንታሉን ለጊዜው እንተውና ኢቭን አርክቴክት ለአርክቴክት ኮላቦሬት ማድረጊያ መካኒዝሞች አሉት። ከመንገድ ጀምሮ እስከ ኢንቴሪየር ዲዛይን ድረስ ማለት ነው። መንገድ ነው ያልኩት፣ ላንድስኬፕ ሁሉ አይደለም። ላንድስኬፕን ጨምሮ ሁሉንም ድረስ ኮላቦሬት ማድረጊያ መካኒዝሞች አሏቸው። ብዙ ጊዜ ግን ሲታይ አብዛኛው ፋይል በማለት ደረጃ እኔ አካባቢ የሚመጡት አብዛኛው ፋይል በማለት ደረጃ የኮላቦሬሽን ኤቪደንስ ላያቸው ላይ ሁሉ የለም። የዲዛይን ኳሊቲውን ፑር ነው፣ የድሮይንግ ኳሊቲውን ፑር ነው። ያ የሆነበት ምክንያት ምንድን ነው? አንድ ሰው ሊሚትድ፣ አንድ ባለሙያ ሊሚትድ ኢነርጂ፣ ሊሚትድ ኤክስፖዠር፣ ሊሚትድ ታይም ነው ያለው። ስለዚህ በሊሚትድ በሆነ አስፔክት ውስጥ የሚንቀሳቀስ ሰው 30 ሺህ እና 40 ሺህ ካሬ ኤአር ለሁለት ባለሙያ ወይ ለሶስት ባለሙያ መስራት ማለት ዘበት ነው፣ የማይሆን ነገር ነው ማለት ነው። ስለዚህ ጂፕላስ 20 ምናምን ፕሮጀክት ውስጥ ይዙ ኮላቦሬሽን ሜካኒዝም ከሌለ ቢሮ ውስጥ ስቲል አውትፑቱ ምንድን ነው የሚሆነው ማለት ነው? የኢጎ አውትፑት ነው የሚሆነው። እኔ እኮ ነኝ የሰራሁት፣ እንትናን የሰራው ምናምን፣ ይህን ጨረታ እንትና እኛ እኮ እናሸነፍ ነው ምናምን። ኮላቦሬሽን የሚባለው ነገር የለም ማለት ነው። ስለዚህ ኮላቦሬሽን በጣም አስፈላጊ አስፔክት ነው፣ ስፔሻሊ የተሻለ ፕሮጀክት ለማውጣት። ኢጓችንን ቼክ ማድረግ ከቻልን፣ ኮላቦሬት ማድረግ ከቻልን የተሻለ ነገር ሁሉ ጊዜ ማውጣት ይቻላል። ለዛ ነው ብዙ ፕሮጀክቶች ከተማችሁ ውስጥ ፖቴንሻል እያላቸው የሆነ ነገር መስለው የሚወጡት። ፖቴንሻል እያላቸው ክላይንቱ አሪፍ ሆኖ ፕሮጀክት ስኮፑ በጣም አሪፍ ሆኖ የሆነ ነገር ሆኖ ይወጣሉ። ከዛ በኋላ ምን ይሆናል? ክላይንቱ ከቦታ ቦታ እየሄደ እስቲ ይህን ሞዲፋይ አድርጉልኝ፣ ይህን አስተካክሉልኝ፣ ለእንትና ባለሙያ እንትና ባለሙያ እንትና ባለሙያ ይላል። ይህ ማለት ነው ሬኮግናይዝ አለማድረግ መቻል ነው። እንደ ባለሙያ ያለን ሊሚትድ አስፔክት ሬኮግናይዝ አለማድረጋችን ነው የሚያሳየው። ይህን ፕሮብሌም ስቴት ካደረግኩ አይቀር ቅድም እንዳልኩት ቢም ቱሎች፣ ቢም ሶፍትዌሮች ለኮላቦሬሽን በጣም በጣም ክፍት ናቸው። ስለዚህ ቢሮ ውስጥ ኮላቦሬት አድርጎ የመስራት ዓላማ ካላችሁ እና ቴክኒካል ሰፖርት ከፈለጋችሁ እንዴት አድርገን ኮላቦሬት ማድረግ እንችላለን? ቴክኒካል ሰፖርት ነው፣ ዝም ብሎ አይዲያ ማውራት አይደለም። ቢም ማናጀር ነኝ፣ ቢም ኮኦርዲኔተር ነኝ፣ ቢም ቴክኒሽያን ነኝ ምናምን ሳይሆን አክቹዋሊ እንዴት ነው ኮላቦሬት ማድረግ የምንችለው ብላችሁ ቴክኒካል ሰፖርት የምትፈልጉ ቲሞች እንዳልኳችሁ ከመንገድ እስከ ኢንቴሪየር ዲዛይን ድረስ ኢቭን በአንድ ዲፓርትመንት ውስጥ በደንብ ኮላቦሬት ማድረግ ይቻላል። ኮንታክት አድርጉኝ። ስሜታዬ ታምሩ ይባላል። አለሁላችሁ ለቴክኒካል ሰፖርት። መልካም ቀን።